አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታይ እህት ወንድሞቼ እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁኝ ማለት ነው። በተረፈ እንዴት ናችሁ? ላይክ፣ ሰብስክራይብ፣ ሼር ለምታደርጉኝ ለምታበረታቱኝ አመሰግናለሁ። ከልብ 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 ምስጋናዬን እያቀረብኩ እና እህቶቼ ያው ሁሉንም ነገር ያው አንዳንድ ጊዜ በምሳሌዎች ነው የሚገልጠው ማለት ነው። ነገር በምሳሌ ጠጅ በብርሌ ይላል ያገሬ ሰው። ስለዚህ እህቶቼ በአሁን ሰዓት ልላችሁ የምፈልገው ነገር ቢኖር እንደ ምክርም ቢሆን ብዙ ጊዜ ልባችሁ ተሰብሮ ያውቃል። ብዙ ጊዜ ባመናችሁት ተከርታችሁ ሊያውቃል። ምክንያቱም ስላመናችሁት ብቻ ወይም ምሳሌ ይወደኛል ብላችሁ የምታደርጉለት ሰውዬ ምሳሌ ዋጋ እየከፈላችሁላቸው ዋጋ እንዳልከፈላችሁ ርካሽ ሲያደርጓችሁ ውድ ነገር ውድ ቦታ ካልሆነ በስተቀር ውድ ነገር ርካሽ ቦታ ላይ ተተቀመጠ በርካሽ እንደሚሸጥ የታወቀ ነው እህቶቼ። እና ይወደናል ብላችሁ የምታደርጉለት ሰው ወይም ቤተሰቦቹን ይወዳል ብላችሁ ያን ነገር ስታደርጉ አምናችሁት ሊሆን ይችላል። በቃ እንደ ምሳሌ ያው ልጅ ታላችሁ በልጄ ላገኘው እችላለሁ የምትሉት ነገር ሊኖር ይችላል። ስለዚህ እህቶቼ አትታለሉ። መታለል ብዙ ጊዜ የተሰበሩ ሰዎች ሲነግሩን አንሰማም። ምንም መስሚያችን ጥጥ ነው ማለት ነው። በአሁን ሰዓት ልጅ የለ፣ ቤተሰብ የለ፣ ምን የለ፣ ገንዘብ ብቻ ነው የሚወደደው። እውነት ወደ መሬት፣ ውሸት ከፍ ያለችበት ዘመን ላይ ነን ያለ ነው። ዘመናችን ሳይሆን እኛ ራሳችን ማለት ነው። ህሊናችንን ሁሉ ነገራችንን ሸጠ ነው እና ያለ ነው። ማሰቢያችንን፣ እምነታችንን፣ ሁሉ ነገራችንን፣ ቀብራችንን በቃ ምን ልበላችሁ ምንም ማስታወስ ያቃታቸው ሰዎች ብዙ አሉ። እና ዋጋ ስትከፍሉ ዋጋ ለሚከፈልለት ሰው ዋጋ ክፈሉ። ምሳሌ እናትሽ ወይም አባትሽ እነዛ ሰዎች ብቻ ናቸው በዚች ዓለም ላይ ዋጋ ክፈሉላቸው ብዬ የምላችሁ ነገር ቢኖር ልጅ ታላችሁ ለልጃችሁ እናትሽ፣ አባትሽ፣ ልጅሽ፣ እህትም አለሽ፣ ወንድምም አለሽ፣ ዘመድም አለሽ፣ ሁሉም የሚቀርቡሽ ለጥቅም ነው። ሁሉም የሚወዱሽ ለጥቅም ነው። ገንዘብ ታላክሽላቸው ወይም ገንዘብ የሆነ ነገር ታላደረግሽላቸው ለነሱ አንቺ ምንም ነሽ። እህቶቼ በጉልበታችሁ ማለት በቃ እንቅልፋታችሁ ምሳሌ እግራችሁም እያበጠ የምትሰሩ ልጆች አላችሁ። እንደኔ ምሳሌ እጃችሁ ማዲያት እያወጣ የምትሰሩ ልጆች አላችሁ። እኔ በነገራችን ላይ ለ7 አመታት አሁን መንሸፋ ምሳሌ መንሸፋ መሬት የምወለውሉበት ሊሆን ይችላል። በቃ የሆነ ዱላቦች ምናምን የምወለውሉበት ሊሆን ይችላል። ያንን እናንተ በእኔ ቦታ ላይ ሆናችሁ ታጥባላችሁ፣ ልብሳችሁን ታጥባላችሁ። ግን እኔ እንደዚህ አይነት ቤት ውስጥ ነው የምሰራው። አመናችሁኝም አላመናችሁኝም ግን ዋጋ እየከፈልን ዋጋችንን ርካሽ ለሚያደርጉን ሰዎች ቦታ አትስጧቸው። ዋጋችሁን ውድ አድርጉት። ይሆናል ብላችሁ ሊሆን ይችላል። ትዳርም ያላችሁ ትዳሬ ሊያምር በቃ ለወደፊት ባሌ የወደፊት ህይወቴ
ብላችሁ አስባችሁ ሊሆን ይችላል። ግን የወደፊት ባልሽን ህይወትሽን መምራት የምትችይው ፊቱ ስትሆኚ የጀንቡ ስትሆኚ እንጂ በርቀት የሚባለው መከዳት የልብ ስብራትን በምንም አይነት አድርገሽ ልትጠግኙ አትችይም። እህቶቼ የልብ ስብራት አያጋጥማችሁ። ሌላችሁ የምፈልገው ነገር ቢኖር በልጄ ያገኘዋለሁ የምትለውን ቃል እጠላታለሁ። በልጄ የሚለውን ማለት ነው። ስንቶች አባቶች አሉ ልጅን በገንዘብ የሚካዱ። ልጅ እኮ በሚሊዮን ቢደራረብ በብር ሊገዛ አይችልም። ያላህ ስጦታ ናቸው። አላህ የሰጣቸው ስጦታ ነው። በህይወታችሁ የምትደሰቱበት ነገር ቢኖር አንደኛ ትዳር ስታገቡ፣ ሁለተኛ ደግሞ አይናችሁን በአይናችሁ ሲያሳያችሁ አላህ፣ ያኔ ነው አላህን ማመስገን የምትችሉት። እውነት ደምን አርግቶ ሰው የሚያደርገው ጌታ ወላሂ ተመከዳት አላህ ይጠብቃችሁ፣ ከልብ ስብራት አላህ ይጠብቃችሁ። ሁሌም ልጅ አታችሁ ልጅ እንዲሰጣችሁ የምትለምኑ ልጅ ይስጣችሁ። አይንን በአይን ማየት ምን ያክል ደስታ እንዳለው አላቅም። ብቻ ምጡን እርሳው ልጁን አንሳው አይደለም የሚባለው። ምጡ ይረሳል ልጅ ይነሳል ማለት ነው። እና ይሄ ነው ልጅ ወልዳችሁ ያያችሁ ሰዎች እንደዛ ነው አባባሉ። እውነት ነው፣ አባባሉም እውነት ነው። አሁን ስታዩት ይሄ እኔ ነው እንዴ ብላችሁ እያላችሁ የምትሉ ብዙ ልጆች ያላችሁ ማለት ነው። እና በጣም ደስ ከሚል በዚች ዓለም ከምትደሰቱበት ነገር ቢኖር አይናችሁን በአይናችሁ የምታዩባት ቀን ብቻ እንጂ ሁሌ ደስታ የለም። የሚያስደስቱ ሰዎች እኮ ሊኖሩ ይችላሉ። አንቺ ረፊ በቃ ውዴ፣ አንቺ ረፊ እኔ እሰራለሁ የሚሉ ሰዎችም አሉ። ሀላሉን የማያረክስ ሚስቱን የማያረክስ ወንዶችም አሉ። እንዲሁም ልጁንም ሚስቱንም ርካሽ የሚያደርግ ወንዶች አሉ። አንቺን በማንነትሽ ሳይሆን አንቺ ታታሪ ነሽ ወይ፣ ሰራተኛ ነች ወይ፣ ጎበዝ ነች ወይ፣ ብር አላት ወይ ብለው የሚቀርቡ ወንዶች ብዙ ናቸው። እህቶች ገንዘብ ታለሽ ምንንም ማድረግ ትችያለሽ። ጤናን ግን መግዛት አትችይም። ልጅን ግን በገንዘብ መግዛት አትችይም። በገንዘብ ቁሳቁስ ነገሮች፣ ጌጣጌጥ ነገሮች፣ ቤት ልትሰሪ ትችያለሽ። ሁሉን ነገር ልታደርጊ ትችያለሽ በገንዘብ። ግን ልጅን በገንዘብ መግዛት አትችይም። እውነትን ማለት ብዙ ሰዎች የታሪክ አተላ አስቀምጠው የሚሄዱ አሉ። እኔ በህይወቴ የተማርኩት ነገር ቢኖር እህቶቼ አትታለሉ። ይወደኛል ብላችሁ የምትሉ ሰው ምናልባትም ልባችሁን ሊሰብራችሁ ስለሚችል አትታለሉ፣ አትሞኙ እና ለ7 ዓመታት ይህንን ስራ ስሰራው ብዙ ዋጋ ከፍዬበታለሁ። ብዙ እየሰራችሁ ተኋላችሁ ትፈተሻላችሁ። ይህን ሁሉ ነገር ተቋቁሞ የሚሰራ ሰው ታገኙ? እስኪ በኮሜንት አሳውቁኝ። እንዲሁም ምናልባትም ቤቱ ትንሽ ሊሆን አይችልም፣ ትልቅ ቤት ነው። ግን ዋጋ እንደዚህ እየከፈላችሁ ዋጋችሁን ስታጡ፣ ደክማችሁ እንዳልደከማችሁ ስትሆኑ ምን ያክል የልብ ስብራትን የሚያውቀው ሰው ያውቀዋል። እና እህቶቼ ምናልባትም የምወዱት ወንድ ሊኖር ይችላል። ምናልባትም ባል ሊኖርሽ ይችላል። ምናልባትም ከባልሽ ልጅ ሊኖርሽ ይችላል። ግን ዋጋሽን እንዳታቀልዩ፣ ዋጋሽን ውድ እንድታደርጉ እህቴ። እንደዚህ አይነት ርካሽ ወንዶች ስላሉ አንቺንም ማንነትሽንም ልጅሽንም
በገንዘብ የሚቀይሩ ወንዶች ስላሉ ተጠንቀቁ እህቶቼ። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሸር ለምታደርጉኝ እህቶቼ፣ ለምታበረታቱኝ አመሰግናችኋለሁኝ። ያው ብዙ ጊዜ ጠፍቻለሁኝ። ድካም አለ። ረመዳንን እንኳን አደረሳችሁ እንኳን አላልኩም። ኢድኩም ሙባረክም አላልኩም። በቃ አለ አይደለ የልብ ስብራትን ማንም ሊጠግነው አይችልም። ራስሽ ብቻ ራስሽን በራስሽ መጠገን ትችላለሽ። ድካም አለ፣ ንዴት አለ፣ ብዙ ነገሮች አሉ። ለዛ የለሁም ነበረ። አላህ ከልብ ስብራት ይጠብቃችሁ እህቶቼ። እንዲሁም ክርስቲያን እህቶቼ ታማኝ ሰው የለም። ሁሉም ነገራችሁን ለምታደርጉት ነገር ዋጋ እንዳያስከፍላችሁ ጥንቃቄ። ስለዚህ ደግሞ ከተሜ አዲስ አበባ አሁን በአሁን ሰዓት የምናየው እንዳለ የሚንቀሳቀሰው በሲሂር። እህቶቼ ተጠንቀቁ። ምናልባትም በፎቶ ምናልባትም እወደዋለሁ ብላችሁ ሰፍ ያላችሁ ሰውዬ በፎቶች ላይ ያስደርግብሽ ይችላል፣ በድምጽሽ ላይ ያስደርግብሽ ይችላል። እና በአሁን ሰዓት ያልጠረጠረ ተመነጠረ እንደሚባለው ነገር እንዳትመነጠሩ ጠርጥሩ። ምንም የሚታመን ሰው የለም በአሁን ሰዓት። ተጠንቀቁ። የሚንቀሳቀሱት እነዚህ ሚሊየነር ናቸው የሚባሉ ሁሉ በሲህር ነው፣ በሸይጧን ነው። ሸይጧን ነው ብር እያመጣላቸው የሚኖሩት። በላቡ የሚኖረውማ ገበሬ እየተሰቃየ በሀገሩ ላይ መኖር አይችል። በቃ ወጣቱ በስደት አለቀ። በማን የተነሳ? በከተሜ ሰው በሲህር ነው። በቃ ምሳሌ ኢትዮጵያ እኮ የዱዓ ሀገር ናት ይባላል፣ ግን ከተሜ አቆሽሾታል። ከተሜ አቆሽሾታል። እውነትም የዱዓ ሀገር ነው። እውነትም ረሱል ሰለላሁ ዐለይሂ ወሰለም የሚወዷት ሀገር ነች። በውዱ ነብያችን ፊዳካ ያ ኡሚ ያ ረሱልላህ እናት አባቶች ፊዳ ይሆኑላችሁ የተባሉት ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐለ ነቢ እነሱ የሚወዷት ሀገር ያቺ በከተሜ ሰው በሲህር ተተብትባለች፣ በመተት ተተብትባለች። እና እህቶቼ ተጠንቀቁ። የሚመጣው ወንድ ሁሉ በድምጽሽ ሊያሰራብሽ ይችላል፣ በፎቶሽ ሊያሰራብሽ ይችላል። እና ጥንቃቄ አድርጉ። ፎቶ ለማንኛውም ሰው አትላኩ። ገንዘብ ከሰው ልጅ በላይ ሆኗል። የሰው ልጅ ወደ መሬት ኩሉ ነፍሲን ዛኢቀቱል ሞት፣ ሁላችንም ሟች ነን። እነዚህ ሲህር ጅብ የሚሆኑት ሁሉ ሟች ናቸው። ጊዜያዊ ደስታ ነው። እና እህቶቼ ይሄን ይመስላል። ሰላም ሁኑልኝ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱ።